ሰላም እንዴት ናችሁ ውድ የዩቲዩብ ቻናላችን ተከታታዮች በዛሬው ቪዲዮ ላይ የኢትዮጵያ ንግድ ባንክ አፕሊኬሽን አፕዴት ካደረጋችሁት በጣም ብዙ ነገሮች ተቀያይሯል በዚህ ጉዳይ ላይ እንወያያለን ነገር ግን በጣም ብዙ ሰዎች እንደዚህ አይነት ኤረሮችን እየተመለከቱ በተጨማሪም ደግሞ እንደዚህ አይነት ፓስ ፍሬዞችንም እየተመለከቱ ይገኛሉ ታዲያ አፕሊኬሽኑ እየሰራላቸው አይደለም ማለት ነው ስለዚህ ለዚህም እንግዲህ ወደ ባንኩ ደወል አድርጌ ነበር የሚመለከታቸው ሰዎች ጋር በአካልም ጎራ ብያናግሬያቸዋለሁ ሁሉም ሰው ላይ እየተፈጠረ ያለ ነገር ከመሆኑ አንፃር አንዳንድ ሰዎች ላይ በትክክል ይሰራል ስለዚህ ምን ማድረግ ይቻላል የሚለውን እንመለከታለን ከዛ ውጭ ግን አዲሱ የኢትዮጵያ ንግድ ባንክ አፕዴት የአፕሊኬሽን እንግዲህ በረጅም ጊዜ ነው እንደዚህ ኢንተርፌሱ ቀየር ያለ ነገር ያለው ትንሽ ከሲቢ ብር ጋር የመመሳሰል ነገር አለው ስለዚህ ለመላክ እንዴት ነው ምን አይነት አዳዲስ ነገሮች መጥተዋል ምክንያቱም እኛ እንግዲህ አዲስ አፕዴት ሲመጣ በቀላሉ እንደምንጠቀመው ሁሉ ትላልቅ ሰዎች እንግዲህ ሊቸገሩ ይችላሉ ይሄንን ሲጠቀሙ ያንንም በማሰብ አዳዲስ ነገሮች ያሉትን እንግዲህ ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ አሳያችኋለሁ እንግዲህ ከባንኪንግ ጋር ከቴክኖሎጂ ጋር አዳዲስ መረጃ ትኩስ ወቅታዊ መረጃዎችን እንዲደርሳችሁ ከጥራት ጋር እየለፋን እንገኛለን ጆኤል ታላርጊ ይሄ ቻናላችን ሰብስክራይብ በማድረግ ይጠቅመዋል ለምትሉት ለዛ ሰው እንድታጋሩት እየጠየኩ ወደ ቪዲዮአችን እንገባለን ከዛ በተጨማሪ እዚህ ቪዲዮ ላይ ሐሳብ አስተያየታችሁን አስቀምጡልኝ ይሄንን ቪዲዮ እንግዲህ በአንድ ቀን ውስጥ ሰርቼው ከ300,000 ሰዎች በላይ ተመልክተውት በጣም ብዙ ኢንቦክሶች ገብተውልኝ አሳየን በተጨማሪም እንዲህ አይነት ችግሮች ገጥመውናል ብለው እዚህ ጋር በምትመለከቱት ቪዲዮ ይሄንን ቪዲዮ ለመስራት ወደ ዩቲዩብ መጥቻለሁ ማለት ነው ቲክቶክ ላይ እንግዲህ የተከተላችሁን ካልሆነ የቲክቶክ ፔጃችንን እንዲሁም የሊንክድኢን እንዲሁም የቴሌግራም ኮሚኒቲያችንን እንድትቀላቀሉ ፌስቡክን ጨምሮ ጠይቃችኋለሁ እዚህ ላይ ባሉት አዳዲስ መረጃዎች ወዲያው እንዲደርሳችሁ በተለይ ቴሌግራምና ሊንክድኢን ፌስቡክ ላይ ቶሎ ፖስት ስለሚደረግ ወዲያው እዛ ላይ ብታዩት አዳዲስ መረጃዎችን ታገኛላችሁ ማለት ነው በመጀመሪያ እንግዲህ ስልካችሁ ላይ አፕዴት ለማድረግ የኢትዮጵያ ንግድ ባንክ አዲሱን አፕሊኬሽን ምንም አይነት ብራንች መሄድ አይተበቀባችሁም ስልካችሁ ላይ ነው አፕዴት የምታደርጉት ማለት ነው አሁን እየተመለከትን ያለነው አፕዴት ስታደርጉት ወዲያውኑ አፕሊኬሽኑ ይከፍታል ኢንተርፌሱ ሙሉ በሙሉ አዲስ ሆኗል ማለት ነው ስለዚህ አፕሊኬሽኑ ከተከፈተ በኋላ አፕዴት ከተደረገ ብዙ ሰዎች ላይ ሊገቡ ሲሉ ፓስ ፍሬዝ ሚል ይጠይቃቸዋል አንዳንድ ሰዎች ላይ ደግሞ እንደዚህ ቀይ ምልክቶች መተው ወደ አፕሊኬሽኑ መግባት አልቻሉም ማለት ነው ይሄ በሚሆንበት ሰዓት እንግዲህ USSD ክፍያዎችን መፈጸም ይቻላል ማለት ከዚህ በፊት ኮከብ መንሰላል ያረጋችሁ እንደምትጠቀሙት አፕሊኬሽኑ ካልሰራ ስለዚህ ለዚህ መፍትሄው ምንድነው ካላችሁኝ እስከ ቪዲዮ መጨረሻ እንድትጠብቁኝ እጠይቃለሁ ሙሉን ዘርዝሬ ስለምነግራችሁ ወደ ባንኩም ደውዬ ያገኘሁት መረጃ ስላለ ከዚህ በተጨማሪ እንግዲህ አፕሊኬሽኑ ላይ ያሉትን አዲስ ነገሮች እንከፍታለን ማለት ነው እኔ እንግዲህ ይሄን አፕሊኬሽን አፕዴት አድርጌዋለሁ አፕዴት ብዬ አንድሮይድ ላይ ነው የምጠቀመው የኢትዮጵያ ንግድ ባንክ አፕሊኬሽን ስለዚህ አፕዴት ካደረኩት በኋላ የመጣልኝ ቀጥታ ፓስ ፍሬዝ ሚልም ምንም አልመጣልኝም እንደ ቀደመው ቀጥታ ገብቻለሁ ማለት ነው ሃርሞናይዜሽን ይሰራ ነበር እንደምትመለከቱት ሃርሞናይዜሽንም ሰርቼ ነበር ኮኔክት አድርጌው ነበር አሻራይን አስገባው ፓስወርዴን አስገባው ማለት ነው በቀጥታ የምታዩት ኢንተርፌስ መጥቶልኛል ለኔ እየሰራልኝ ነው ለብዙ ሰዎችም እየሰራ ነው ለአንዳንድ ሰዎች ደግሞ እንግዲህ ፓስ ፍሬዝ እና እነዛን የተለያዩ ቀይ ምልክቶች እየመጣ እየሰራላቸው አይደለም ማለት ነው ስለዚህ አሁን የኔ አካውንት ላይ በትክክል ሰርቷል ግን ከጎኔ ቅርብ ያሉ ሰዎችም ያልሰራላቸው አሉ ለሱም ይሁን መፍትሄ እናመጣለን ግን አፕሊኬሽኑን ፍለፊት እንደከፈታችሁት ከላይ ካርድ አለ ለምሳሌ ሁለት የንግድ ባንክ አካውንት ካላችሁ ለምሳሌ የሴቶች አካውንት ሊሆን ይችላል የድርጅት አካውንትም ራን የምታደርጉ ከሆነ ጎን ለጎን ነው የሚኖረው ብዙ ጊዜ ታዩታላችሁ ስለዚህ ከላይ ወዲያው ፊድባክ ቢል ሼር ስኬጁል እና ሪሲት ሚል አማራጮች አሉ ከታች ደግሞ በቀይ ምልክት ትራንስፈር እንዲሁም ሪሲቭ ሚል አለ ጥንቃቄ ማድረግ ያለባችሁ በተለይ ሁለት አካውንት ላላችሁ ሰዎች ዲፎልት አካውንታችሁን ሴት ብታደርጉት መጀመሪያ ሰጀስት አደርጋለሁ ያ ማለት ወዲያው ክፍያ ልትከፍሉ ስትሉ ለምሳሌ ድርጅት አካውንት ካላችሁ በተሳስታችሁ ዲፎልት ላይ ካልሆነ ያኛው ከከፈላችሁበት በጣም ትቸገራላችሁ ማለት ነው ስለዚህ ዲፎልት አካውንታችሁ እንዴት እንደምታስተካክሉ ማሳያችኋለሁ በተጨማሪ አዲስ ካስተዋወቁት ነገር አንፃር ወዲያው ሰዎች እንግዲህ ክፍያ መክፈል ነው የምትፈልጉት አይደል ወዲያው ስለዚህ ፍለፊት ሲቢ ትራንስፈር ምትሏ ቀዩን ትጫኑና እሷን ትነካላችሁ ወዲያው ያመጣላችኋል ማለት ነው ስለዚህ አካውንት ነምበር ከዚህ በፊት ስናስገባ ስሙን ያመጣልን ነበር ስለዚህ አሁን አካውንት ነምበር ስናስገባ ስሙን ከላይ ሎድ አድርጎ ያመጣዋል ከላይ ደግሞ እንደምታዩት አዘር አካውንት እና ኦን አካውንት የሚሉ ምርጫዎች አሉት አካውንት አሁን ሁለት አካውንት የሌላችሁ ሰዎች ብዙም አያስቸግራችሁም እኔ አሁን ሴቪንግ እና ከረንት አካውንት አለኝ ሴቪንግ አካውንቴን ነው ዲፎልት ማድረግ የፈለኩት ስለዚህ ሁሌ ስልክ መምረጥ አይጠበቅብኝም ዲፎልቷን ልካለው ማለት ነው ሌላ አካውንት ለሌላችሁ ሰዎች አያስቸግራችሁም ይሄ ስለዚህ ሴቪንግ አካውንት ምትለዋን ነው የኔ ባይ ዲፎልት ያለችው ስለዚህ አካውንት ነምበርና አካውንት አስገብቼ ይልካሉ በጣም ተራ ነገር ሊሆን ይችላል ግን በጣም ብዙ ሰዎች ደግሞ ኢንተርፌሱ ቀየር ስትል ራሱ እንግዲህ ለቴክኖሎጂም ቅርብ ያልሆኑ ሰዎች እንግዲህ ባንክ ላለመሄድ ሲሉ ነው ሞባይል ባንኪንግ አፕሊኬሽኖች የሚጠቀሙት ስለዚህ እንዳያስቸግራቸው ነው ይሄን ቪዲዮ እየሰራ ያለሁት ይጠቅመዋል ለምትላችሁ ሰዎችም ሼር አድርጉላቸው ቢካዝ ገንዘብ ስትልኩ እንዳትሳሳቱ እኔም ደግሞ የገጠሙኝ አፕሊኬሽኑ አዲስ ከመሆኑ አንፃር ልኳል ሜሴጅ መጥቶልኛል ግን እዚህ ጋር ኢረር ብሎኝ ነበር ማለት ነው ስለዚህ እንደሱ በሚሆንበት ሰዓት ደጋግማችሁም እንዳትልኩ ሜሴጁን
ኮንፈርም እንድታደርጉ መልሳችሁ ባላንሱን ሪሎድ አድርጋችሁ እንድታዩት ይጠቅማችኋል። ስለዚህ አሁን ልክ አካውንት ስታስገቡ ከዚህ በፊት አካውንቱን ካስገባችሁት በኋላ ነው የምታደርጉት ማለት ነው ይቀጣዩ ሎድ አድርጎ ስሙ የሚመጣላችሁ። አሁን ግን አካውንቱን ስታስገቡት እዛው ከላይ ነው ሎድ ማድረግ የሚጀምረው። ሙሉ በሙሉ ያሳያችሁ። ኢቭን አሁን ገንዘቡን ሴት አድርጌው ራሱ ስሙን አላመጣልኝም። መጠበቅ አለባችሁ ማለት ሎድ እስከሚያደርግ። ኮንቲኒው ስለው ከላይ ስም አምጥቶልኛል ኮንፈርም ብሎ ቺም ተቀይራለች ኢንተርፌሷ ማለት ነው። ኮንቲኒው አልኩት። ፓስወርዴን አስገባለሁ ማለት ነው በዚህ መልኩ። ስለዚህ ሲቢ ትራንስፈር የምናደርገው በዛ ነው። ሪሲቭ ላይ ደግሞ አዲስ አማራጭ አለ። እንግዲህ ከዚህ በፊትም ነበረ ኪዋር ኮዷ ከታች ነበረች። ሪሲቭ አድ አማውንት ብለ ነው። ለምሳሌ አሁን እዚህ ጋር 500 ብር አድርጌ አድ አማውንት ብየው እቺን እዚህ ጋር ኪዋር ኮዷን ባሳያችሁ ቀጥታ አሁን ይሄንን ስካን ስታደርጉት 500 ብር ወደ እኔ አካውንት ይገባልኛል ማለት ነው። በዚህ መልክ ለሰዎችም በቀላሉ ክፍያውን ስትጠይቁ በዚህ መልክ ኪዋር ኮድ ላይ ሴት አድርጋችሁ ትቀበላላችሁ። ከዚህ በፊት የነበረ ፊቸር ነው። አዲስ ያመጡት ፊቸር ደግሞ ቢል ሼር የሚባል ነው። እንግዲህ የቴሌብር ላይ ይሄ ፊቸር አለ። የተወሰነ ነገር ምግብ ወይ አንድ አገልግሎት ከተጠቀማችሁ በኋላ በጋራ ክፍያ ብዙ ጊዜ ትከፍሉና ከዛ ሰው ነው ወደ እናንተ የሚልክላችሁ። እዚህ ቢል ሼር የሚለው ላይ ቀጥታ ከገባችሁ በኋላ በመጀመሪያ ብር ታስገቡና አሁንም ሴቪንግ አካውንት ሪሲቪንግ አካውንት ከላይ ሴት ማድረግ ትችላላችሁ። ቼንጅ የሚል አለ። ለምሳሌ የተጠቀምነው ነገር 10,000 ብር ቢሆን በመቀጠል ኢንክሉድ ሰልፍ የሚል አለ። ኢንክሉድ ሰልፍ ማለት ራሳችሁ እዚህ ውስጥ መግባት አለባችሁ ወይ እናንተም ከፋይ ናችሁ ወይ ለማለት ነው። ኢንክሉድ ካረጋችሁት ከዛ ሌላ ሰው ማን ነው፣ ስለዚህ የዛን ሰው ስልክ ቁጥር ታስገባላችሁ። ለምሳሌ ስልክ ቁጥር አስገባና ስንት ብር እንዳለበት ለምሳሌ 10,000 ብር ከሆነ 2 ከሆነ 5,000 የምንከፍል ከሆነ ይኸው ያንን አማውንት እናስገባለታለን። then እሱ ሎድ ያደርጋል። ስልክ ቁጥሩን እዚሁ እያያችሁት አሁን ሌላ ጊዜ አካውንት አስገብተን ኔክስት ስንለው ነው ሎድ አድርጎ የሚያመጣው። አሁን ግን እዚሁ ስልክም አስገብተን ወይም አካውንት የምንከፍለው ሰው አድርገን ከላይ ነው የሚያመጣው ማለት ነው እዚህኛው አፕዴት ላይ። ስለዚህ ይሄንን እናስገባለን ማለት ነው። በዚህ መልክ ሎድ አድርጎ ልክ ሎድ አድርጎ ሲጨርስ አድ ትሉታላችሁ። እዛ ሰውዬ ጋር ፔመንት ሪኩዌስት ይገባለታል ማለት ነው። ስለዚህ አሁን ቢሉ ስፕሊት ተደረገ። ክፍያችሁን በጋራ በዚህ መልክ ማድረግ ትችላላችሁ ማለት ነው። አማውንቱ ቢሸርድ ላይ ኖትም ነገር ማስቀመጥ የምትችሉበት አማራጭ አለ። ሌላኛው ደግሞ ስኬጁል ክፍያዎች ነው። እዛው ከላይ ከተደረደሩት ውስጥ ያሉት ስኬጁል ማለት ስታንዲንግ ኦርደር ነው። ከዚህ በፊት ስታንዲንግ ኦርደር ነበረ እዛኛውም ላይ። ስለዚህ ስኬጁል አድርጋችሁ ለምሳሌ ደሞዝ ሊሆን ይችላል ክፍያ አካውንት የሰውየውን ታስገባላችሁ። አማውንቱን የምትረሱት የሆነ ክፍያ ለሰው ግን በቀኑ እንዲደርስ የምትፈልጉት ከሆነ በዚህ መልክ እንግዲህ አማውንቱንና ሪማርክ አስገብታችሁ ኮንቲኒው ትሉታላችሁ። አሁንም ሁለት አካውንት ያላችሁ ሰዎች ከላይ ዲፎልት ካላረጋችሁ እያንዳንዱ የምትልኩት ላይ ቼንጅ እያላችሁ ነው አካውንት እየመረጣችሁ የምትልኩት ማለት። ስለዚህ ዲፎልት ላይ እንዴት እንደምናደርግም እንመለከታለን ማለት ነው። በመቀጠል ኤርታይም እና ያለው እንግዲህ ኤርታይም ኢትዮ ቴሌኮም ቶፕ አፕ እና ሳፋሪ አለ። አዘር ትራንስፈር እነዚህ ባሉበት ነው ያሉት ከዚህ በፊት በነበረው ማለት ነው። አዲስ ነገር የላቸውም። ኢንተርፌሱ ነው አዲስ የሆነው። ከታች ግን እቺ አንድ የባንክ ምልክት አለች። ትራንዛክሽን የሚል ነው። ትራንዛክሽኑ ለ3 ተከፍሏል። ኦል ዴቢትድ እና ክሬዲትድ የሚል ገቢያችን ወጪያችን እንዲሁም ደግሞ አንድ ላይ ገቢም ወጪም የተቀላቀለበት መርጣችሁ ማየት ትችላላችሁ። ከላይ ያለችዋን አካውንቱን ስታስመርጡት ወደ ጎንና ወደ ጎን ስታደርጉት በቀላሉ የእያንዳንዱን አካውንት ትራንዛክሽን በዚህ መልክ ከፋፍሎ ያሳያችኋል ማለት ነው። ከዚህ ጋር ተያይዞ ከታች ሶስተኛው አማራጭ ላይ ሴቲንጋችሁ ጋር ካደረጋችሁት የመጀመሪያው ባዮሜትሪክስ ሎጊን ማድረግ ትችላላችሁ። ያ ማለት በፓስወርድ ብቻ ሳይሆን አሻራም ያስፈልጋል ማለት ነው። ስለዚህ የሆነ ሰው የእናንተን ፓስወርድ ቢያውቀው ያንን አሻራ ካላስገባ ወደዚህ አፕሊኬሽን አይገባም። እቺን ኦን ማድረግ አሻራ ያላችሁ ሰዎች በጣም ሰጀስት አደርጋችኋለሁ። ፓስወርዳችሁን መቀየር ከፈለጋችሁ፣ ፓስፍሬዝም መቀየር ከፈለጋችሁ ይሄ ነው። ብዙ ሰዎች ፓስፍሬዟን እቺን ነው በቃ የሚቸገሯት። ፓስፍሬዝን ያሁን አልጠየቀኝም ነበረ፣ ፓስወርድን ያለኝ ፓስፍሬዝ አልጠየቀኝም። አሁን መቀየር ብፈልግ ከረንት ፓስፍሬዝ ይለኛል። እኔ ራሱ አላውቀውም አሁን ከረንት ፓስፍሬዝ አንለስ ፓስወርድ ካልሆነ ፒን ነው። ፒን ደግሞ ከላይ ለብቻ አለ። ፓስፍሬዝ ምን እንደሆነ እንግዲህ ወደ ባንክም ደውዬላቸው ነበር። ፓስፍሬዝ እየጠየቃቸው ነው ብዙ ሰዎች አፕዴት ካደረጉት በኋላ ሲሉኝ ከአፕሊኬሽኑ ጋር ተያይዞ እንግዲህ በአካል መገኘት እንዳለባቸው ፓስፍሬዝ የጠየቃቸው እንዲሁም ደግሞ እንደዚህ አይነት ቀይ ምልክት ያበራ ካለ በአካል ተገኝተው ብራንች ላይ ነው በጣም ባጭር ደቂቃ የሚስተካከልላቸው ተብሏል። ከዚህ ጋር ተያይዞ እንግዲህ እኔ እንዳያችሁት የኔ አፕሊኬሽን አፕዴት ሆኗል ምንም ፓስፍሬዝ ሳይጠይቀኝ እንዲሁም ቀይ ምልክት ሳያመጣ። እናንተ ግን ያ ካመጣባችሁ መጀመሪያ እንግዲህ 951 ላይ የንግድ ባንክ ሆትላይን ላይ በአካውንታችሁ መደወል እና መረጃ ማግኘት ትችላላችሁ። በተጨማሪም ደግሞ ወደ ባንካችሁ ብራንች ቀረብ የሚላችሁ ጋር ሄዳችሁ ኢንፎርሜሽኑን በዚህ መልክ እንድትጠይቁ ነው እየነገሩኝ ማለት ነው ከነሱ ምንጮች። በመቀጠል አካውንት ፕሪፈረንስ የሚላለ ፕሪፈረንስ እዛው ሴቲንግ ላይ ማለት ነው። ስለዚህ ዲፎልታችን እዚህ ጋር ነው የምናስተካክለው። ዲፎልት ለዲፖዚት ያ ማለት ገንዘብ ሲገባልን ዲፎልቷ የት ነች? ለትራንስፈር ወዲያው ሴንድ ስንለው የምንጠቀመው የቱን አካውንት ነው? ለፔመንት እያለን ዲፎልታችሁን ለሁሉም ትመርጣላችሁ ማለት ነው። ይሄ ሁለት አካውንት ላላችሁ ሰዎች ነው የሚመለከታችሁ። በተጨማሪ ሜሴጅ አይገባልን የምትሉ ሰዎች ንግድ ባንክ ላይ የተጠቀማችሁ እዚህ ጋር ኤስኤምኤስ ኖቲፊኬሽን ኦፍ ካረኩት አይገባልኝ፣ ኢሜይልም እንግዲህ ካረኩት አይገባም፣ ኢንአፕ ኖቲፊኬሽንም ኦፍ ካረኩት አይገባም። ስለዚህ
ስለዚህ እዚህ ጋር መታችሁ ሁሉንም ኦን ማድረግ እንዳይረሳ ማለት ነው። በተጨማሪም ሰርቪስ ፕሪፈረንስ ላይ USSD ኢኔብልድ ነው። ሶ USSDን ተጠቅመን ኮከብ መሰላል እንደዚህ አፕሊኬሽኑ ባይሰራ ሁሌ ያችን ኢኔብል ብታደርጓት አስቸኳይ እንግዲህ ኢመርጀንሲ የሆነ ጊዜ ትጠቀሙታላችሁ እንደ አይነት ችግር ሲገጥም ማለት ነው። በተጨማሪ እንግዲህ ይሄን ቪዲዮ እንዴት ተመለከታችሁት? ብዙ ሰው ይጠቅመዋል ብዬ አስባለሁ። ላይክ ብታደርጉት ለሚጠቅመዋል ለምትሉ ሰው ሼር እንድታደርጉ ጠይቃለሁ። የዚህ ቪዲዮ ስፖንሰራችን ዶክተር መቤት ከፍተኛ የጥርስ ሕክምና ክሊኒክ ነው። ከዛ ተጨማሪ ቋንቋም እንግዲህ ከላይ ማግኘት እንችላለን። እነዚህ ከዚህ በፊት የነበሩ ፊቸሮች ናቸው። አማርኛና እንግሊዝኛ ተካቶበታል። ሶ አፕሊኬሽን የምትለዋን ደግሞ በግራ በኩል ከነካናት ማየት እንችላለን። ሲቢ ኑር ወይም ደግሞ ለሙስሊም እህት ወንድሞች የሲቢ ኑር ኦን ካደረጋችኋት በቀጥታ የአፕሊኬሽኑ ኢንተርፌስ ሙሉ በሙሉ ይቀየራል። እንግዲህ የሲቢ ኑር ይሆናል ማለት ነው። ያለ ወለድ አካውንት ይሆንላችኋል። ስለዚህ አካውንታችሁንም ስልካችሁንም ደግሞ እንደዚሁ ማድረግ ትችላላችሁ። ለምሳሌ ማይ አካውንት ብላችሁ ቺን ኪዋር ኮድ እንደዚህ ካሳያችኋት ሰው ቀጥታ ስካን አድርጎ ወደ እናንተ ይልክላችኋል ማለት ነው። ሎጋውት ማድረግ ትችላላችሁ። ኮንታክታስ የሚል አለ እዚህ። እኔ ግን የሰጀሽን ያለኝ 951 contact@cb.com.et የሚለው እንዳለ ሆኖ ቻትቦት ሊኖረው ይገባል። በቃ በቀላሉ ባንክ አካውንታችን አክሰስ እንድናደርግ ከነሱ ጋር ኢንተራክት እንድናደርግ ከስ ፋይናንስ ነው። ታመን ሊሆን ይችላል፣ ሐኪም ቤት ሊሆን ይችላል። ኔት አፕዴቶች ሲመጡ በፍጥነት በቃ ፊክስ ሊሆን የሚችልበት ክሬደንሻል ባንክ ነው። ሌላም ሰው ደግሞ የኛን አካውንት እንዳይወስድ ከባድ ጥንቃቄ ሊኖር ይገባል። ብዙ ወንጀሎች አሉ የሚሰሩ። ከዚህ ጋር ተያይዞ እነዛም ላይ ማስጠንቀቅ የምፈልግባቸው ነገሮች አሉ። የትኛውም የኢትዮጵያ ውስጥ ያሉ የባንክ አፕሊኬሽኖች ላይ በስልክ ተደውሎ ሞባይል ባንኪንግ እናስጀምርላችሁ፣ በቀጣይ ይሄንን ኮድ ሙሉት፣ እንደዚህ አድርጉ እየተባለ የሚደወል ምንም አይነት አሰራር የለም። ስለዚህ የስልክ አፕሊኬሽናችሁ ላይ በተጨማሪ ፓስወርዱን እንዳለ ሆኖ ፒኗ የምታስገቧት አሻራ ካላችሁ ስልካችሁ ላይ አሻራ እንድታስገቡ እና ከእንደዚህ አይነት መጭበርበሮች በቃ ከባንክ የሚደወል ምንም አይነት ነገር ካለ በቀጥታ ብራንቻችሁ ሄዳችሁ ተጠቀሙ። በስልክ ምንም ነገር እንዳትስተናገዱ ባንኮችም ይጠይቃሉ፣ እኔም ጠይቃችኋለሁ። ይሄን እንድታስተካክሉ እንግዲህ አዲሱ አፕዴት ይሄ ነው። ብዙዎቻችሁ እንግዲህ ከዚህ ጋር ተያይዞ በጣም ይቅርታ ፓስፍሬዝ እና ከጠየቃችሁ ሌላ ምልክት ካመጣ እንግዲህ ብራንች ላይ እንደሚስተናገድ ነው የደረሰኝ መረጃ። ስለዚህ እንግዲህ ብዙ ሰዎች ተመልክተውት ሲነጋገሩበት ቪዲዮ ሰርተንበታል። ቲክቶክ ላይ በጣም በርካታ ሰዎች የተመለከቱት ቪዲዮ ነው። ይጠቅማችኋል የምለውን ወሳኝ መረጃዎች በፍጥነት ወደ እናንተ አደርስላችኋለሁ። ጆኤል ታላርጊ ነኝ። ይመቻችሁ።